ሰላም እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በያላችሁበት ሰላም ብዝት ይበልላችሁ። ፈጣሪ በምታምኑበት አምላክ ቸሩን ይስጣችሁ። እኔ እስካሁን ድረስ እጅግ በጣም ደህና ነኝ። አመሰግናለሁ። በዛሬው ዕለት አብይ አህመድ ደቡብ አፍሪካ ላይ ውርደቱን ተከናንቧል። ውድ ኢትዮጵያውያን ደቡብ አፍሪካ የሚኖሩ አጠቃላይ የመሰብሰቢያውን አዳራሹን ዙሪያውን ዘግተው አብይ አህመድ ሆዳም ነው፣ አብይ አህመድ ጨፍጫፊ ነው፣ አብይ አህመድ አራጅ ነው፣ አብይ አህመድ ወራዳ ነው እያሉ በግልጽ የዓለም መንግስታት በተሰበሰቡበት አንገቱን አስደፍተውታል። በቃ ትግል ማለት እንደዚህ ነው። በያለበት አብይ በተራመደ ቁጥር እሳት ከሆንክበት የትም አይደርስም። አሁን እንግዲህ የመንግስት ሚዲያዎች ስሙት፣ እንግዲህ የሚሉትን ከዛሬ ጀምሮ የሚዘግቡትን ሰሙታላችሁ። ጀግናችን ቀባጥሶስ እንደው ይሄንን ፋና የሚባል ሚዲያ መብረቅ ወርጦ ቢጥለው፣ ጋዜጠኞችማ ከጊዜ በኋላ በእጃችን ይወድቃሉ፣ ችግር የለውም። ሆኖ አብይ ዛሬ ደቡብ አፍሪካ ላይ አንገቱን ደፍቶ እንዳለ ሙላው ሃይ ነው ያለው። አጠቃላይ በዓለም አገራት ያሉ መንግስታት ማለት ነው። ታላቅ ስብሰባ ነው። እዛ ላይ ባይጋበዝም ሰብሮ ቢገባም ይወራዳ ያልጠበቀው ተቃውሞ አግኝቶት አይኑ ሁሉ ያ አባይ ላይ ያለቀሱ ያለው ውሸት ዛሬ በተግባር አለቀሰ። ደቡብ አፍሪካን የሚኖሩት ኢትዮጵያኖች አስለቀሱት አብይን። ዘር ሃይማኖት ሳይመርጡ ማለት ነው። ዘር ሃይማኖት ሳይመርጡ ኦሮሞኛ ተናጋሪዎች ራሱ አሉ። ኦሮሞኛ ተናጋሪዎች ራሱ ማለት ነው አብይ ጄኖሳይድ እያሉ ማለት ነው። የሚገርም እኮ ነው። አብይ በድሮን ህዝባችን እየጨፈጨፈ ከነመፈክራቸው የተጨፈጨፉ ትምህርት ቤቶች፣ የወደሙ ቤተክርስቲያኖች፣ የተቃጠሉ መስጊዶች፣ ቸርቾች ጭምር ከነፎቷቸው አብይን ግራ እያጋቡት ነው። ደቡብ አፍሪካ ላይ ተረጋግቶ ስብሰባውን እንዳይከታተል ሆኗል። ለመናገር ተነስቶ ተጎደላልፎ ተቀመጠ። ተጎደላልፎ ማለት ነው። አጠቃላይ አዳራሹ የዓለም መንግስታት የተሰበሰቡበት አዳራሽ ዙሪያውን እዙ። በነገራችን ላይ የደቡብ አፍሪካ ቴሌቪዥን ዘግቦታል። ኢትዮጵያኖች ታሪክ ሰሩ ብሎ ማለት ነው። በአሁኑ ሰዓት ደቡብ አፍሪካ ውስጥ ያሉ ሚዲያዎች፣ ሬዲዮ በሉ ቴሌቪዥኖች፣ የግል ሚዲያዎች ብትሉ አጠቃላይ ስለ ኢትዮጵያ ሰላማዊ ሰልፍና ስለ አብይ የገጠመውን ችግር ነው እያወሩ ያሉ። በቃ መሆን ያለበት እንደዚህ ነው። በቃ አከተም ጀግኖች በያለበት እንደዚህ ረመጥ ሁንበት። አሁን ፋናና አቢሲ እንግዲህ ጀግናው መሪያችን ማን ያሉ ነው። ቀዳዳ ብቻ። ውድ ኢትዮጵያን የሆናችሁ የደቡብ አፍሪካን ቴሌቪዥን ተከታተሉ በያላችሁበት። ለአብይ ምን ብለው እንደዘገቡ ማለት ነው። አብይን አርክሰውታል ኢትዮጵያኖች፣ ደቡብ አፍሪካ ውስጥ ያሉ ኢትዮጵያኖች ጀግኖች።